ያደረገልሽ? እሺ በመጀመሪያ አቢና አዩ ጋር ያለውን ጸጋ በጣም ካልጠበቁት በላይ ነው። ማለት እኔ መጀመሪያ እዚህ ስመጣ አሁን በዚህ ሰፈር ውስጥ ትልቅ ቸርች እንኳን ብዙም እንትን በማይባልበት ሀገር ሰፈር ውስጥ መጥቼ ምን ልሰራ እንዲሁም ፍሬ እንደዛ ብያታለሁ። ሰፈር ውስጥ ጥሩ አይደለም አንሄድም ምናምን ብያት እስኪ ነይ ይዩ አለችኝ። ይዩና ከተመቸን እንቀጥላለን ካደዛ እናቋርጣለን ምን ችግር አለ። ከዛ መጣሁ። በጣም ተግዳሮት ውስጥ ነበርኩኝ በዛን ሰዓት ማለት ነው። እግዚአብሔር ኃይል በቤትሽ ላይ አልፏል። እሺ አሜን። በቤትሽ ላይ አልፏል። ከዚህ በኋላ እሷ ልጅሽ ነች አያማትም። እሺ በተደጋጋሚ ሐኪም ቤት አትሄጂም ከዚህ በኋላ እሷ ምክንያት አትሄጂም። አሜን። እጅሽን ዘርግልኝ እንደዚህ እግዚአብሔርን በረከት ባንቺ ላይ ጣራለሁ። እግዚአብሔር ኃይል አንድ ሁለት ሶስት ጌታን ማምለክ ወደዚህ ክልል ስመጣ አቋርጬ ነበር። ያለው ነገር ታያላችሁ። አማራ ክልል ያለው ቤት ኪራይ ላይ ችግር አለ፣ ከማህበረሰቡ ጋር አብሮ ለመኖር ችግር አለ። ክርስቲያን ከሆንሽ እሱ ስላለ በቃ አዲስ አበባ ተመልሼ ስሄድ ነው ከጌታ ጋር መቀጠል እንጂ እዚህ አይሆንም ብዬ በቃ ቤት ነው ዝም ብለን ፊልም እያየን ቴሌቪዥን ምናምን እያየን እየነዩን ምናምን እንጂ አንሄድም ነበርና በሆነ አጋጣሚ መጣች ፍሬ ወደዚህ ማለት ነው። የእህቴ ልጅ ናት እሷ። ኢየሱስ ክርስቶስ ስልጣን 7 ጊዜ በማጓራት ጥላት እንድትወጣ እሷን ለቀ ምድሬን ለቀ ወጣ በኢየሱስ ስልጣን ተጀመረ። አንድ በማጓራት አንድ ሁለት ሶስት አራት አምስት ስድስት በኢየሱስ ክርስቶስ ስልጣን የመጨረሻ ምድሬን እሷን ለቀ ሄድ በኢየሱስ ወጣ በታላቅ ሄድ በኢየሱስ ስልጣን ለዘለዓለም ይሁንላችሁ። እና ይዛ ይመጣች እና የዛን ቀን የተነገረኝ ምንድነው በአቢ ጌታ አድሮ ማለት ነው ብዙ ነገር ነው በቃ ያልጠበቅሁት። ጠላትን ሊያጠፋ የሆነ ሴትዮ ጋር በስራ ምክንያት ተጣልተን ነበር። ሹፌሩን አስተባብራ ልታስገድለኝ እሷ የሆነ መድኃኒት አስማት ቀብራ እዛ ላይ ወድቄ እንድሞት ምናምን ከነሱማ ከነው ፍረቷ ከነሱማ ነው የነገረኝ። በቃ ደነገጥኩ። እንዴ ያታቃታል ምናምን አልኩኝ። ከዛ በቃ የተቀበረው ድግምት አስማት አንቺ ወድቀሽ እንድትሞቺ የተደረገው በቃ እሱ ከጥቅም ውጭ ሆኗል አለኝ። በቃ ያ የሚዝትብሽ ሰውየም ከአሁን በኋላ አይገልሽም ሰላም ነው ምናምን አለኝ። አሜን ብዬ ሄድኩኝ። አሁን ሴትዮዋ እኔ በሄድኩኝ በሳምንቱ ያ አስማት የቀበረችበት ቦታ ሳልጠብቀው ሊሾ ምናምን ተሰራ። ሰዎች ቤቱን አደሱት። በቃ ያ አስማት ምዛው ተቀብሮ ቀረ። ሴትዮዋ ሽባ ሆነች። ከዛ ቀን ጀምሮ ጌታ ምስክር ነው የምላችሁ 2 እግሯ ሽባ ሆነ። ከዛ በቃ እንደዚህ ያነከሰች መጣችና ፍቃድ ልጠይቅ ፊት ለፊት ነው ቢሮ ይታያል። ከዛ ዱላ እንደዚህ ነገር ይዛለች። ምን ሆና ነው ምናምን አልኩት። እንደተጣላን አያውቅም። አንደኛው ጥበቃ እንዴ ማልማዝ እኮ እግሯ ሽባ ሆነ 2ቱ አልማዝ ነው ያለኝ እሱ ራሱ ማልማዝ ምትባል ወፍራም ነው ያለኝ። ከዛ በቃ ደነገጥኩ። የት ነው የሚያውቃት? ከዛ በኋላ 2ቱ እግሯ ሽባ ሆነ። በቃ እድሜዋ ሳይደርስ ጥሮታ አውጡኝ፣ እዚህ ቦታ መስራት አልፈልግም፣ እድሜሽ ገና ነው 1 አመት 2 አመት አለሽ፣ ቆይ አይ አልሰራም አለች። አሁን ጥሮታ እንትን እያለች ነው። ጥሮታ አስከብራ ቤቷ ቁጭ ልትል ማለት ነው። ሹፌሩ ደግሞ በራሱ ጊዜ መጥቶ ይቅርታ ጠየቀኝ። በዚህ መሀል እንዴት ዛሬ የናንተን
ነገር የሚከታተል የጨለማ ኃይል ይበላ በኢየሱስ አሜን። እናንተ ቤት እንድትቀሩ፣ እናንተ ስራ እንዳታገኙ፣ እናንተ ስኬት እንዳታገኙ፣ ከፍ ብላችሁ እንዳትታዩ የሚከለክል ክፋት ኃይል ይበላ። ከመንገዳችሁ ላይ ይበላ በኢየሱስ ይሄ ናዝሬቱ ኢየሱስ በቤታችሁ ላይ ድንቅና ተአምራትን ያድርግ። እኔ ያማረ ነገር አያለው፣ ላይን የሚያምር ነገር፣ ለጆሮ ሲሰማ በጣም ደስ የሚያሰኝ ነገር፣ ለልብ ረፍትን የሚያመጣ ነገር ወደ ቤታችሁ ሲገባ አያለው። በኢየሱስ ስም ይሁንላችሁ፣ ይሁንላችሁ በኢየሱስ ስም። ከዛ በቃ ልጁ መጣና እንደዚህ ሲያየኝ በቃ ያሟል። በቃ የሆነ ሽጉጥ አለው ምናምን ይሉኛል፣ ያስፈራሩኛል። እና እነሱ በቃ በዛን ሰዓት የሚገለኝም ቀን ነው የምጠብቅ። በቃ ወደዚህም አልመጣሁም። በጣም ጨለማ ውስጥ ነበርኩኝና በቃ እገልሻለሁ ይለኛል። ሁልጊዜ እየመጣ ይዝትብኛል። ከዛ በኋላ እሱ መጣና በቃ ይቅርታ ጠየቀኝ፣ እሱ ማለት ነው። አሁን ከልጁ ጋርም ሰላም ነን። አንድ ከሱ ጋር የሚሰራ ትልቅ ሰው እያለ እቺ የልጆች እናት ናት፣ ልጅ አሳዳጊ ናት። ለምንድን ነው እንደዚህ የምታስፈራ? እኔ እንደዚህ በልልኝ አላልኩትም። ሰውየው በራሱ ጊዜ መከረው። በቃ አንተም አርፈ ቁጭ በል፣ እሷም ስራዋን ትስራ፣ በማይረባ ነገር ነው የተጣላችሁ ብሎ እሱን እንደዛ በጌታ በሰውየው ምንትን ብሎ ከዛ በቃ ልጇን ሰላም ነን ከልጁ ጋር። ሴትዮቱም በዚህ ሁኔታ አለች። ጌታ ይናርጎልኛል እዚህ ቤት። ክብር ይሁንለት ኢየሱስ። አስታውሳለሁ እኔ ስትመጣ ጥሩ ኮንዲሽን ላይ አልነበረችም። የአንዳንድ ሰዎች መልእክት አረሳምና እንደዚህ አይነት ኪችን ላይ እንደዚህ አይነት ቦታ የተቀመጠ ድግምት ምናምን ነገር ብሎ መንፈስ ቅዱስ አወራት። የሆነችን የአንድ ሴት ስም ነገራት። አንድ ሰው እንደሚዝትባት አወራት እና ምንም እንደማይሆን እሷ ግን በሰላም እንደምትኖር ጌታ ሲያወራት እኔ አስታውሳለሁ። እግዚአብሔር ደግሞ ስላደረገላት ክብር ይሁንለት። ዛሬ ጌታን የምናመሰግንበት ተወልዶልናል ብለን አብረን ልናመልክ አይደል? ለሰራልን ደግሞም ከመወለዱ አልፎ በመወለዱ ምክንያት እኛ አሁን ባለንበት በዚህ ጊዜ ላይ ለኛ ረፍትን ሰላምን ከሰጠን ስለዚህ እናመሰግነዋለን። ሃሌሉያ አሜን።